መጥምቁ ዮሐንስ እርሱ ነው። መጥምቁ ዮሐንስ እርሱ ነው። መጥምቁ ዮሐንስ እርሱ ነው። ጤና ይስጥልን ውድ አድማጭና ተመልካቾቻችን በያላችሁበት የዓለም ዳርቻ ሁሉ ሰላም ለእናንተ ይሁን። ዛሬ እግር ጥሎን በሰበርና ዮሐንስ ቤተክርስቲያን ቅጥር ግቢ ተገኝተናል። ስለ ቤተክርስቲያኗ አንዳንድ ታሪካዊ ዳራ እንዲሁም ሌሎች ጉዳዮችንም እያነሳን እንግዳም ጋብዘናል። እንግዳችን በራሳቸውን በማስተዋወቅ ይጀምሩናል። እንግዳችን ስሞትም አለወል አባታችን ቀሲስ መላከ መንፈስ ቀሲስ መዝገቡ ክፍለ እባላለሁ። አመሰግናለሁ አባታችን። ወደ ጥያቄ ሳመራም የሰመርና ዮሐንስ ቤተክርስቲያን አመሰራረት በጥቂቱ ብንዳስሰው ምን ይመስላል? ሰመርናሃ ማለት ያው ደስታ ነው። ስሙ ትክክለኛ ሰመርናሃ ነው፣ በሳይሆን ሰመርናሃ ነው። ስለዚህ ሲመሰረት ጥንት አባቶቻችን እንደሚያስተምሩን ያው ኢየሩሳሌም ሰመርናሃ ጥላቱ በገባ ጊዜ ዲር የሚባል ተራራ ከፍተኛ ጋራ ማለት ነው። እዛ ስር ላይ የሆነ የክብ ቦታ አለ። እዛ ቦታ ላይ ትልቅ ወርካ ነበረ። ያውን ሊባኖስ የሚባሉ አባት ባህታዊ ጽላቱን ይዘው መጥተው በዛ አሳርፈው በበታች ጋር የሚገኝ ሰመርናሃ የሚባል ከፍተኛ እንደ ተራራ ከፍተኛ ያው ክብ ቦታ፣ ቦታው ደስ ያለ ቦታ እዛ ቤተክርስቲያኑን መስርተው በዛው ሲኖሩ የጻፉት ታሪክ አለ። ምን ጽፈዋል ቢባል ገድለ ዮሐንስን፣ ስንክሳሮችን፣ መጽሐፍቶችን በሙሉ ሰዓታቶችን፣ እነ ድጓዎችን፣ ጾመ ድጓዎችን፣ ቅዳሴ ሰዓታት ሁሉም በዚህ ቦታ ቅርሱ ይገኛል። ይህን ጽፈው ቆይተዋል። ከስሙ ስያሜ ብነሳ የቃላቱ ትርጓሜ ምን ማለት ነው? ሰበርናሃ ማለት እቺ ተባለች ለዛቲ መካን ሰመርናሃ እስመባቲ ተወልደ ፍስሐ ይላል ባለሙያ። እቺን ቦታ መጥቶ ሲመሰረት ነው ሰበርናሃ ብለው ሰበርናሃ ነው። ይቺን ቦታ ወደድናት እስመባቲ ተወልደ ፍስሐ ፍስሐ ሐሴት ይላል ዮሐንስ ትርጓሜው። ትርጓሜው ፍስሐ ሐሴት ስለሚለው ዮሐንስ እዚህ ቦታ ተገኝቶባታል ማለት ነው። መጥምቀ መለኮት ስለሆነ ለዛቲ መካን ሰመርናሃ እስመባቲ ተወልደ ፍስሐ የሚል ቃል አለ። ይሄ ያው እንግዲህ ሞራሎች አባገለች ያልተመረጠ መሰረት ነው የተደረገ ተባለ። ግኛ እንደምለው 1600 ዘመን ነው። በማን ዘመነ መንግስት ነው? አፄ አምሃ ኢየሱስ በጣሊያን ፋሽስት ጊዜ ያው እንደተባለ ለማቃጠል መጥቶ ቦምብም ጥሎበት ቦምቡ ወግሮ መሬት አረፈ እንጂ ምንም አልነካም። የደጋገሙ ስላለ በዚያን ጊዜ ኃላፊው ዋናው ወሊን ባለጣሊያን ዋናው ኃላፊ ራሱ መጥቶ ነው ቦኖ ይሄ ትልቅ ቦታ ነው እንዳይነካ ብሎ ዘመ ያስቀመጠበት ነው እንደሆነ አባቶቻችን እና ያው አልተነካም፣ አልተቃጠለም እና ተሁሉ ከዚህ ወዲህ ያለው ደግሞ ብዙዎች ሕሙማኖች ፈውሶ ብዙዎች ነገሮች አድኗል። ብዙ ህንት ይባል ለማለት አሁን ያጥፈኛል የሚል ነው። እመቤቶቻችን ሀገር ነው። ቀደም ሲል ታያቶቻችን ጀምሮ ቅዱስ ዮሐንስ መጣበት ቦታ እንግዲህ የት እንደሆነም ባናውቀውም እዚህ ጋራው ስር አረፈ ይባላል። ይህ ባረፈ ጊዜ ስለዋኖስ የተባሉት ሰውዬ ጸሐፊ ናቸው። ስንት ድጓ፣ ብዙ መጽሐፍ፣ ብዙ ቅርስ ያቆይተዋል። አሁንም ይኖራል። በደንብ የመሰረቱ አባት ናቸው። ዓመተ ምሕረት አይጽፉም። ገድል ጽፈዋል፣ ግብረ ሕማማት ጽፈዋል፣ ወንጌል ጽፈዋል፣ ቅዳሴ ጽፈዋል፣ ሰዓታት ጽፈዋል፣ ድጓ ጽፈዋል። ያልጻፉት ነገር የለም። እዚህ አጥተው ሲያሳርፉ ቅዱስ ዮሐንስ ስሙም ፍስሐ ሐሴት ማለት ነው ይሉናል። እኛ በእድሜያችን ተደስተን የምንኖረው ለምን ሕሙማኖች እየዳኑ በአልጋ የመጡት በድሃቸው የመጡት ትንፋሻቸው ታግዶ የነበሩ ሁሉ እየተፈቱ ደስ ሲላቸው እኛም ደስ እያለን እስካሁን ድረስ ቆይተናል። ብዙ ታሪክ አለ። ያው የጻፍነውንም ጽፈናል። ምናልባት ርዕዮተ ዓለም ጸሐፊ ባለመኖሩ የቅዱስ ዮሐንስ ገድል ተጽፎም አያልቅም። በጌታችን ዘንድ አልቦ ዘአበዮ ለዮሐንስም ትውልደ አንስት ብሎታል። ከሱ የሚበልጥ ቃል ኪዳን የተሰጠው ጻድቅ ወይም ሰማዕት ወይም መልአክ ሐዋርያ ነው የሚለው ሁሉም የሱ ስም ነው። ብዙ ታሪክ እዚች ቦታ ላይ ተሰርቷል። እባብ እየወጣላቸው የሞቱት እየተነሱ ሕፃናቶች ክርስትና ለማስነሳት ሲመጡ መንገድ ሞተባት ይባላል በአባቶቻችን ሲነገር። መንገድ ቢሞትባት የተከተሏት ሰዎች ተመልሰን ሀገራችን ቢሉ እኔ ስዕለት አለብኝ ሰበርናሃ ዮሐንስ ደጅ ወስጄ ነው የምቀብረው
ብላ ይዛ ስትመጣ እዚህ ማርገዣው ስትገባ ድኖ ደስ ብሏት ክርስትናውን አስነስታ ሄዳለች። ታሪኩ ሲነገር ይኖራል። ከዚያም የበላለጠ ህዝቡ ይኖራል። እኛ የምናውቀው ነው በሙሉ እንኳን ጽፈንና ተናግረ ነው አያልቅም። ምንጃር ቡልጋ ከአንኮበር እየመጡ በጠበሉ እየዳኑ ያው ብዙ ሰዎች የምስራችን እየተናገሩ ይሄዳሉ። በአይናችንም አይተናል። ቀደም ሲልም አባቶቻችን ስንሰማ የቆየ ነው ታሪክ ነው። እንዲያውም ጠበል ዮሐንስ ታመጣችሁኝ አልድንም ብሎ ቢላቸው ተምንጃር የታመመ ሰው አይ እናመጣልሃለን ብለው ከሰሙሃ ቀርተው ቢወስዱለት ሰውየው ድኗል። ወደ እሱም ተጽፏል። ታሪኩ በእኛ ቃል ተነግሮ አያልቅም እንጂ ብዙ ነው ታሪኩ። ግን የተሻለውን ያህል የምናቀርበው ሰበርና ዮሐንስ ምን ያህል ሊቃውንት አባቶችን አፍርተዋል? አሁን ደብሯል በጣም። አሁን ተመርጌታም ከ5 ያላነሰ አለ። ቀሳውስቶችም ከ10 ያላነሱ አሉ። ዲያቆናቶችም ከ30 አያንሱም። በደንብ ግልጋሎት እየተገለገለ ነው። መዝሙር ይቆማል። ወር ማህሌት 30 ይቆማል። ማርያም እመቤታችን በ21 ትቆማለች። ሚካኤል ይቀደሳል። እርገት ጌታችን በዓል ጠቅላላ በየሳምንቱ መዝሙር አለ። ማህሌተ ወርሃ ጽጌ ይቆማል። ይደረግ የሚያስፈልገው ሁሉ ምንም ይቀራል ምንለው ነገር የለም። በጥሩ ሁኔታ እየተገለገለ ነው። ሰመርንሃ ቅዱስ ዮሐንስ የሰራው ታሪክ ቢኖር ያው የቦታው አቀማመጥ ያው ታሪኩን ገብረ ተአምራቱን የሚጽፍ አለመኖሩ ነው እንጂ ታሪኩ ከባድ ነው። ቀደም ሲል ጣሊያን ፋሽስት ወረራ ባደረገ ጊዜ በዛን ሰዓት የጣሊያን ወታደሮች እዛ ቦታ ደርሰው እዛ አጋጣሚ ቅዳሴ ገብተው ሰሞኑን ይያሉ ቃፊር ነበርና እዛ ሲደርስባቸው እነኛ ወጥተው በሄዱ ጊዜ ቤተክርስቲያኑ ላይ ደርሶ ቤተክርስቲያኑን ቢለኩሰው አልተቃጠለም። እንዲያውም ጤዛ ሆኖ ውሃ ወርዷል። በዛ ላይ ደግሞ ቦምብ ቢጥልበት ቦምቡን ተንከባሎ እምድር አርፏል፣ አልፈነዳም። ከዛን ቀጥሎ ተዛ ዋርድላ አስጠብቆ ሌላው ተከታው እንዳይነካው አስጠብቆ በዛው ሄዷል እና ደግሞ እዚሁ ላይ ቆይቶ እንደዚሁ ደግሞ ቆይቶ ሽፍታ ወረዳ ባደረገበት ሰዓት ሞገዴ ላይ ባሉ ሰዓት በደርግ ዘመነ መንግስት ጊዜ ቀጥሎ ኢህአዴግ በገባ ሰዓት በዛ ሰዓት እንደዚሁ ሽፍቶች መጥተው ወህኖች እዛ በሰበርና ዮሐንስ ነዋሪ የነበሩ ምዕመኖችን ለማጥፋት እንዲያውም እነኛ ሽፍቶች ሲመጡ ዛሬ ጭነት አለ፣ አህያ ያስፈልጋል፣ መሳሪያ እንጭናለን ያሉ ሽፍቶች በዛው ቦታ መጥተው እነኛ ምዕመኖች በመጡ ሰዓት እነኛን ለማጥፋት ቢተኩሱም ሳይመቷቸው እነኛ ሸሽተው እነኛ ግን በዛው በአጥሩ አካባቢ ተመተው እነሱ መሳሪያ እንጭናለን ያሉ ሰዎች ነፍስ ተጭነው ወደ ቦታቸው ሄደዋል። ቀጥሎ ህዝበ ክርስቲያኑ ላይ ቦምብ ቢያፈነዳም ቦምቡ እዛው ከሽፎ ህዝበ ክርስቲያኑ ድኗል እና ገብረ ተአምራቱ ቅዱስ ዮሐንስ ብዙ ነው እና እዛ ላይ ያለው ታሪክ ምዕመኖችም ሆነ ህዝበ ክርስቲያኖች የሚሰራ የሚጽፍ ጠፍቶ ነው እንጂ ብዙ ሕሙማን ፈውሷል ቅዱስ ዮሐንስ። እንዲያውም አንድ እናት ስለታለብኝ ብላ ስትጓዝ ክርስትና ለማስነሳት በጠዋጋ ቅዱስ ሚካኤል አካባቢ በቅዱስ በሰበርንሃ በስተምስራቅ ስትጓዝ ልጁ ሞቶባት ይህንማ እንግዲህ እዛው ቅዱስ ዮሐንስ ደጅ አድርሼ እዛው ወይ መቅበር አለብኝ ብላ ስትጓዝ ሕፃኑ ድኖ ተጠምቆ በ40 ቀኑ የሕፃንን መንፈስ ተቀብሎ ወደ ቦታው ተመልሷል። እንዲሁ ብዙ ታምራት አድርጓል። ታምራቱን ዘርዝረን ጨርሰውም አንድ ወንድም እንዲሁ በነቀርሳ በሽታ ተይዞ ተጎኑ ላይ አጥንቶች ወጥተው ተጠጋግኖ ወደ አገሩ ተመልሷል። ደግሞ አንድ አባት ብልቱ ማለት ነው አውጦ ተውስቱ ወጥቶ ድኖ ታያወዲ ኑሮውም አልፈረሰም ነበር። ብዙ ሕፃኖች አፍርቶ አሁንም በየዓመቱ ለጥምቀት በዓል እየመጣ የቅዱሳን ታምር እየተናገረ አንድ በግና አንድ ስራር እያበረከተ በየዓመቱ እየመጣ ዮሐንስን ሰላም ይላል እና ታምራቱ ያው ተነግሮ ያልቅም። ያው በአካባቢው ያለው ምዕመናን ለማንከባከብ በቤተ ክርስቲያኑ ክፉ ሳይረግጠው በሰላም እስካሁን እየደረሰ ነው። እንግዲህ ህዝብ ታሪኩ ያው በእኔ አንደበት ተገልጾ አያልቅም እና እግዚአብሔር አምላክ አሁን የተመሰገነ ይሁን።
እግዚአብሔር ፈጣሪያችን ፍጻሜውን ያሳምርልን። ተጎድፎና በጽኑ ታሞ ሲሰቃይ ከቆየ በኋላ የሰመርናህ ቅዱስ ዮሐንስ የማዳን ዝና ሰምቶ በልቦናው ያድነኛል ብሎ እምነት አደረበት። ስለትም አደረገ። ጧፍ፣ ዕጣንና መጋረጃን እልካለሁ እባክህን ከበሽታዬ አድነኝ ብሎ ተማሐፀነ። ጸበልና እምነቱን አስወስዶ ስሙን እየጠራ በመለመን ሰውነቱን በመቀባት እምነቱን አጠነከረ። መጥምቀ መለኮት ቅዱስ ዮሐንስም እምነቱን በማየት ብቻ ከደጁ ሳይደርስ ፈጽሞ እንዳዳነው እንደነበረ ጤንነቱን እንዳገኘ ይናገራል። እጹብ ድንቅ ነው። የቅፍርናሆም ንጉሥ ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ ቀርቦ ቃል ብቻ ተናገር ልጅ ይድናል በማለት በእምነቱ የተነሳ ልጁ እንደዳነ እየተናገረ ማቴዎስ ያው ዛሬም ቦታ የማይወስነው መጥምቀ መለኮት ቅዱስ ዮሐንስ ለሁላችን ጽኑ እምነትና ፈውስን ይስጠን። እሺ አባታችን ወደ ቀጣይ እናልፋለን። የሰበርና ዮሐንስ ጸበል አለ አይደል? አዎ አለ። እሺ ጸበሉ ካሪ ምን ያህል ፈዋሽ ነው? ጸበሉ ያው በጣም ፈዋሽ ነው። እርግጥ እዚህ ቦታ ገበታ መራቱን የሚጽፍ አለመኖር ብቻ ነው። ያው ቦታው ገጠር ነው፣ ሁሉ አርሶ አደር ስለሆነ በዚህ ምክንያት የሚጽፍ ስለሌለ ነው እንጂ ግን እየመጡ ይናገራሉ። ከኪንታሮት እንዲሁም ከነቀርሳ የተለያየ ጡታቸውን የተቆረጡ እግራቸው ተሰበረ ብዙ ሰዎች ያው ይፈወሳሉ። እርግጥ በአመት ቢያንስ ከ5000 በላይ ይፈወሳሉ እና ቦታም እያነሰን የጸበለተኛ ማስተናገጃ የሚያንስበት ጊዜ አለ። ያው በግቢው እየተጉላሉ ይፈወሳሉ ማለት ነው። ከዚህ ጋር በተያያዘ የጸበሉን ፈዋሽነት ተአምሩን ሰምተው ከየት ሀገር መጥተው ያውቃሉ? ጸበሉን ለመጠመቅ እንግዲህ ያው ለኢትዮጵያ ቢያንስ እንኳን ቀርቶ ተውጭ አዲስ አበባ ዘመዶች ያላቸው ውጭ ያሉ አባቶች ወንድሞች ጸበሉን ላኩልን እምነቱን ላኩልን እያሉ ተልኮላቸው የሰመርና ዮሐንስን እምነቱን ጸበሉን ላኩልን ይሉና እነኛ ዘመዶቻቸው ይመጡና ያንን ጸበሉንና እምነቱን ይልኩላቸዋል፣ ይፈወሳሉ። በመጡም ሰዓት ደጁ ይረግጣሉ። ይህን ታመን ነበር ድነናል ይልና ታምሩንም ተናግረው ስለቱን ማስገብተው ይሄዳሉ ማለት ነው። እንኳን ከዚህ ኢትዮጵያ ቀርቶ ውጭ እየሄደ ያድናል። የሰመርና ዮሐንስ ምን አይነት በሽታዎችን እንደዋል? በሽታዎቹ እንግዲህ ያው ብዙ ባይመጡልኝም 12 በሽታ ያው ይፈወሳሉ። ሻሃይን ሳይቀር እንግዲህ ነቀርሳ ስሙ ነቀርሳ አኪንታሮት እና የውስጥ ሲራይ፣ የራስ በሽታ፣ የሰውነት የሚያለምጽ እንደገና መንፈስ ለምጥ ማለት ነው። ለምጽ ሰውነትን ያው የሚቀይር መልክ የሚቀይር ማለት ነው። ሾማ ደግሞ ሰውነት ሽባ የሚያደርግ ነው። ብዙ የተለያየ ነገር ነው ሽባ የሚያደርግ። ደግሞ መንፈስ ማለት አጋንንት ያደረባቸው መተት ያተደረገባቸው የተለያየ በዚህ ላይ መሰፋቀር ነው እያለ የሚጮህ ብዙ ነገር የሚፈወሱት ማለት ነው። በጠበሉ እየጮሁ ያው እዛ ጮሁ ለቅ ያለው ብሎ ይሄዳል። እሺ መልካም። ሰበርና ዮሐንስ ምን ያህል ሊቃውንት አባቶችን አፍርተዋል ማለት ይቻላል? ወደ 30 ደርሰዋል። መርጌቶች 3 እንደገና ደግሞ ቀሳውስት ወደ 10 ዲያቆናት ወደ 20 በድምሩ ወደ 33 በላይ ሆነዋል። ተማሪዎችም አሉ። ወደ 15 የሚሆኑ የሚማሩ ተማሪዎች አሉ። ቤተ ክርስቲያኗ ብትረዳ የምትሉት ነገር ካለ ምናልባት ከዚህ ሀገር ውስጥም ከሀገርም ውጭ ያሉ ወገኖቻችን የኦርቶዶክስ እምነት ተከታይ የሆኑ ቤተ ክርስቲያኗን ይሄን ቢረዷት የምትሉት ነገር ካለ ወጣችሁን በዚህ አጋጣሚ ማስተላለፍ ትችላላችሁ። ቤተ ክርስቲያኗ እርግጥ እንደታምሩ ገጠር በመሆኑ ብዙ አባቶች አያገኙትም። ብዙ እግዚአብሔር የሚፈልጉ ብዙ ሀብታሞች ወይንም ማንኛዎችም እግዚአብሔር የሚወዱ እግዚአብሔር የሚያበረክቱ ስለማያገኙት ያው እርዳታ በተለይ የጸበለተኛ ቤት ማረፊያ ስለሚቸግር ድንኳን ድንገዛ ያው እያሳሰብን ነው። ያው በተለይ ለልደቱና ለጥር 30 በዓመት በዓል ብዙ ህዝብ ክርስቲያን ስለመሰበሰብ ለእነኛ ማረፊያ
ተውጭም እንግዶች ስለሚመጡ እንዲያውም ማህበረ ቅዱሳን መስርተው ድግና ሀገሮች አሁን ማህበረ ቅዱሳን ጉዞ ስለመሰረቱ ለነሱ ማረፊያ ድንኳን መግቢያም እንደገና ደግሞ የካህናት ደሞዝ በማነሱ አርሶ አደር ነው ሁሉም ወደ ስራው እያተኮረ እዚህ ቦታ የሚገለገለው 365 ቀን ትከፈታለች። የምትከፈተው በኪዳን በጸሎተ ዕጣን በመቅድም ትከፈታለች። ስለዚህ እነኛ ደግሞ ወደ ስራቸው ደሞዝ ያው ስለሚያንሳቸው ወደ ስራቸው እንዲያተኩሩ ለእነኛ ደሞዝ እንዲያድግላቸው እንዲያውም በተለይ ወረዳ ላይ ቦታ ገዝተን 400 ካሬ ገዝተናል። ገዝተን የመስሪያው አቅም አንሶን ተቀምጧል። እሱ ስራው ፎቅ ነው። እሱ ለመስራት እንግዲህ እርዳታ በየባ አካውንቱ ጨምሮልን ያንን በወረዳ ያለውን የፎቅ ቦታ በጨረታ ነው ያገኘነው። ከመንግስት አሸንፈን ነው እሱን ሰርተን የካህን ደሞዝ ሰፍቶ አገልግሎትም እንዲሰፋልን እንፈልጋለን። በደንብ እንዲገለገል ለምን አሁን በጠበሉ ያሉ በሽተኞች በካህን እንዲጠመቁ ደሞዝ እንዲቀርብለት ለሚያጠምቅ ካህን መለኩሴም ሆነ ቄስ ማለት ነው። ለዛ የሚደረግ እኛ ትንሽ የገቢ ጥረት ስላለ የሚገባልን ባመት ስለሆነ የካህን ደሞዝ አናሳ ስለሆነ ሁሉም ወደ ስራው ታተኮረብን። ግን እርዳታ ታገኘች ቤተክርስቲያኗ በወረዳው ያለውም ቦታ ይሰራ ዳር ይደርሳል። በዚህም ደግሞ የጠበልተኞች ዮሐንስ እንግዶች እንጉላሉ ማረፊያ ይስፋፋል ማለት ነው። በዚህ አማካይነት እንግዲህ ዮሐንስን ብሎ እጁን ዘርጋታለን ያው አካውንት እንሰጣለን ማለት ነው። እሺ እናመሰግናለን አባታችን። ውድ አድማጭ ተመልካቾቻችን እንግዲህ የሰመርና ዮሐንስ ቤተክርስቲያንን ለመርዳት ዝግጁ የሆናችሁ ከስር ባለው የስልክ ቁጥርና የባንክ አካውንት መርዳት ትችላላችሁ፣ እናስቀምጥላችሁ ይሆናል። አባታችን ውድ ጊዜዎትን ሰውተው ከኛ ጋር ሰፋ ላለው ቃለ ምልልስ ከኛ ጋር ስለቆዩ እጅግ በጣም እናመሰግናለን። ክብረት ይስጥልን ብለናል።